ጎበዝ ሴኔጋል ጎበዝ ስለሚገባት ጀማው ይሄንን ዋንጫ ማሸነፍ ሴኔጋል ስለሚገባት ነው ያሸነፈችው በአግባቡ ማለት ነው። በቃ ፍጹም የበላይ ነበረች በጫውታው ላይ በቃ ጎላይ ኑሮ እንጂ ዶሚኔት አርጋ ተጫውታለች። በቃ የዳኛው እንቶፈንቶ የሆነ ስርዓተ ቢስነት ነው እንጂ ይሄ ጫውታ እንደዚህ የተዝረከረከ ኳስ አይሆንም ነበር። ጀማው የተዝረከረከ ኳስ በፍጹም አይሆንም ነበር። በጣም ማዝ ነው ለብራሂም ዲያዝ ነው። በቃ አሁን ማሳበቢያ ነገር ካጡ ሙሉ ለሙሉ እሱ ላይ ነው የሚዘምቱበት። በጣም የሚያሳዝነው ብራሂም ዲያዝ ነው በጣም ማለት ነው። ከዛ ውጪ ግን ስለሚገባት ሴኔጋል ጀሙ ስለሚገባት ዋንጫው ማሸነፍ ነበረባት። አሸንፋለች በብቃቷ ነው። ምን አይነት ጎል ነው ያስቆጠረችው! እጅግ ለጎልነት የቀረቡ ንጹህ ኳሶችንም ሴኔጋል ስተዋሉ ከሞሮኮ በተሻለ ሜዳ ላይ የበላይ ነበሩ። በቃ የበላይነታቸው ብቻ ምስክር ሊሆን ይገባል። ከዛ ውጪ ግን ዳኛው አይረባም። ለማንኛውም ኦፊሻሊ ሴኔጋል የ2025ቱን የአፍሪካ ዋንጫ ሻምፒዮን ሆናለች። ኮንግራ ሴኔጋላውያን ማለት ፈልጋለሁ ጀሞ ኮንግራ ስለሚገባት ማለት ነው። ይገባሻል።